አላህ Subhanahu Wa Ta'ala ከሪዝቅ በኩል ከሌ ዛሬ አመት ደሃ ነበር ለዚህ አመት እስኪ ሀብታም ይሁን ይፈተን ከሌ ሀብታም ሆኖ ነበር አይስ ሀብቱ ወደ ወንጀል ከቶታል ከሶላት አርቆታል ከዒባዳ አርቆታልና ይቀማ የሚወሰንበት ሌሊት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንዴት ናችሁ? እንደሚታወቀው እንግዲህ ረመዳናችንን ያገባደድን እንገኛለን። በዚህ በሚመጡት ቀጣይ 10 ቀናቶች ውስጥ እጅግ በጣም የምትጠበቅ አንድ ሌሊት አለች፣ ለይለቱል ቀድር። ስለሷ ብዙዎቻችን ብዙ የምናውቃቸው ነገሮች አሉ። በተለያዩ ዳዕዋዎች ላይም ሰምተን አንብበንም ቢሆን የተረዳናቸው ነገሮች ይኖራሉ። ነገር ግን ብዙዎቻችን ያላስተዋልነው አንድ የተደበቀ ነገር አለ። እሱን በዛሬው ቪዲዮ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በዚች ሌሊት እኮ የሚሰራ ኸይር ስራ 1000 ወር ከሚሰራው ዒባዳ የበለጠች ናት። እንደሚታወቀው እንግዲህ ለይለቱል ቀድር ከሌሊቶቹ ሁሉ የተመረጠች ምርጧ ሌሊት ናት። በዛ ሌሊት የተደረገ አንዲት ኢባዳ ከ1000 ወር የበለጠ ተደርጎ ነው አላህ ዘንድ የሚመዘገብልን። ስለዚህ በዛች ሌሊት እጅጉን በኢባዳ መበርታት አለብን። በዚህችም ሌሊት አላህን ተደብቀን ተመሳጥረን ዱዓ እያደረግን ብናለቅስ ያንን ተግባራችን 1000 ወር ሙሉ እንዳደረግነው ተደርጎ ነው የሚጻፍልን። እንዲሁም አንዲት ገጽ ቁርአን ብንቀራ 2 ረክዓ ሰላትን ብንሰግድ እነኚህ እያደረግናቸው ያሉትን እያንዳንዱን ኢባዳዎች ለ1000 ወራት ያክል ሙሉ ሳናቋረጥ እንዳደረግነው አድርጎ ነው የሚመዘገብልን። ይህ ለኡመተል ሙሐመድ የተሰጠ እጅጉን ድንቅ የሆነ ስጦታ ነው። ሊያመልጠን አይገባም። አላህ ለይለቱል ቀድርን ከሚያገኙት ባሮች መካከል ያድርገን። አስቡት እስቲ አላህ ለይለቱል ቀድርን ወፍቆን በዛች ሌሊት አንዲት እንባ አላህን እየተማጸንን አንብተን አላህ ለኛ 1000 ወር በላይ ይህንን ኢባዳ እንዳደረግን አድርጎ ነው የሚጽፍልን። ይህ ማለት ዱዓችንም ተቀባይነት የማግኘቱ ቻንስ እጅጉን በጣም ከፍ ይላል ማለት ነው። ሱብሃንአላህ። ስለዚህ እቺ ቀን እንዳታመልጠን በእነኚህ በሚመጡት ቀጣይ 10 ቀናቶች ውስጥ እጅጉን መበረታት አለብን። አንዲት ሌሊት ተጠባብቀ ዱዓ አሳርክ ታድራለህ። 1000 ወር ዱዓ እንዳደረክ ዒባዳ እንዳደረክ ይጻፍልሃል። ሱብሃንአላህ። እናም በዚህ ሌሊትም አላህ Subhanahu Wa Ta'ala ለቀጣዩ ዓመት የሚሆነውን የሚፈጸሙትን ነገሮች የሚደነግግበት የሚጽፍበት ሌሊት ነው። ስሟ ራሱ ለይለቱል ቀድር የተባለችው ለዛ ነው ለይለቱል ቀድር የሚለው بفتح الدال ተቀርቷል። ለይለቱል ቀድር አላህ Subhanahu Wa Ta'ala ለወደፊት የሚሆነውን ለዛሬ ዓመት ድረስ ከዛሬ ዓመት ድረስ የሚሆነውን ነገር አላህ የሚጽፍበት ሌሊት ነው። አስቡት ለቀጣይ ዓመት እናንተ ህይወታችሁ ላይ ምን ቢሻሻል ምን ቢጨመር ነው የሚያስደስታችሁ? ምንስ እንዲጨመር ነው የምትፈልጉት? እነኚህ ሁሉ ነገሮች አላህ በዚህ ቀን ነው አስተላልፎ ለመላእክቶች የሚሰጠው። ከዛ በኋላ ይሄ ነገር ነው ተፈጻሚ እንዲሆን የሚደረገው። ስለዚህ በዚህ ቀን ተበራተን የምንፈልገውን ነገር አላህን መጠየቅ መቻል አለብን። ሪዝቅ የምንፈልግ ከሆነ፣ ጤናን የምንፈልግ ከሆነ፣ በረካን የምንፈልግ ከሆነ፣ ልጅን የምንፈልግ ከሆነ፣ ሚስትን የምንፈልግ ከሆነ፣ ለቀጣይ ዓመታቶች ከነኚህ መካከል አንዱን የምንፈልግ ሌሎች ነገሮችን የምንፈልግ ከሆነ በዚህ ቀን ነው ለኛ የሚቀጥለውን ዓመት ቀደር የሚጻፍልን ወይም ደግሞ ለመላእክቶች ተፈጻሚ እንዲሆን የሚሰጣቸው። አላህ Subhanahu Wa Ta'ala ከሪዝቅ በኩል ከሌ ዛሬ አመት ደሃ ነበር ለዚህ አመት እስኪ ሀብታም ይሁን ይፈተን ከሌ ሀብታም ሆኖ ነበር አይስ ሀብቱ ወደ ወንጀል ከቶታል ከሶላት አርቆታል ከዒባዳ አርቆታልና ይቀማ የሚወሰንበት ሌሊት ነው። ስለዚህ በዚህች ቀን ለአላህ እጅጉን ተማጽነን የምንፈልገውን ነገር በመጠየቅ የሚቀጥለው ዓመታችንን ብሩህ የተሻለ እኛ እንደምንፈልገው ማድረግ እንችላለን፣ አላህ ከፈቀደ ማለት ነው። እናንተ በዚህ ነገራቶች በሚወሰኑበት ሌሊት የት ናችሁ? ተኝታችኋል ወይስ ኢባዳ እያደረጋችሁ ነው ያላችሁት? መልሱን ለእናንተ ልተው። ስለዚህ እነኚህ ሌሊቶች ተጠባብቀን አላህን እጅግ በሚገባ ሁኔታ ዱዓ ማድረግ አለብን። የሚፈልገውን ነገር እንዲሰጠን፣ ሀጃችንን እንዲያሳካልን፣ እስካሁን እያደረግን ከነበሩ በተሻለ ዱዓ ማድረግ መቻል አለብን። ያ ረቢ በዚህ ሌሊት ለእኔ ኸይር የሆነውን ነገር ጻፍልኝ፣ በዚህ ሌሊት ለእኔ ኸይር የሆነውን ነገር አስተላልፍልኝ ብለን እጅጉን ተበራተን ዱዓ ማድረግ አለብን። እነኚህ ከፊት ለፊታችን የሚመጡት ውድ የሆኑ የመጨረሻ የረመዳን 10 ሌሊቶች ላይ ነው። እንግዲህ ሁላችንም አላህ ለይለቱል ቀድርን ተወፍቀው ከሷ ሌሊት ከሚጠቀሙ ባሮቹ መካከል ያድርገን። ስለዚህ እባካችሁ በእነኚህ ሌሊቶች ተበራተን ኢባዳችንን ማድረስ መቻል አለብን። ያለፈው ወንጀላችንም እንዲማር የሚመጣው ዓመታችንም እንዲስተካከል እቺን ሌሊት እንዳታመልጠን በንቃት መጠባበቅ አለብን። እቺን ሌሊት ያላገኙ ከኛ መካከል የራቁ ቤተሰቦች ወዳጆች ይኖራሉ። ለነሱ ዱዓ ማድረጋችንን መዘንጋት የለብንም። አላህ በሰማነው ከምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።